ቤታ ቤት ሊያሾው በጣም ተደሰተች። ትላንትና ላይፏ አይታችኋል እንዴ? ተደስታለች፣ እውነትም ተደስታለች። ሰው ግን በጉሮሮ በቃ በነፍሱ ባይመጣ ጥሩ ነው። አሁን ሊያሾው ዩቱቧ ማለት ጎሮሮዋ ነው የምትበላ የምትሰራ፣ ይሄው ነው። ዩቱብ ነው የምትሰራ፣ ከዩቱብ ነው ገንዘብ ሜክ የምታደርገው። ሰው ግን በዚህ ነው እሷን መቅጣት የፈለገ። ግን መንግስት ራሱ ሰውን አስሮ እኮ እንጀራ አይከለክልም። የምታውቁ ነገር መንግስት ሰውን ሲያስር ከቅጣቱ ይቀጣል። በቃ እንዲማር ያደርጋል እንጂ ስጋው ነፍሱ እንዲጎዳ አያደርግም። ምግብ ይሰጠዋል። በቃ ግን ያጠፋ ጥፋቱ ጊዜ ወስዶ ይታረማል። ጊዜ መስጠት ማለት ነው መታሰር ማለት። ይሄ ህዝብ ግን ናርዲ ያደረገችው ግን ጎሮሮዋን እያዛጋች ነው። ጎሮሮዋ ከተዘጋስ ምንድን ነው የምትሆነው? ልጇስ በምን ታሳድጋለች? እንደዚህ ሰው አይቀጣም። ሲጀመር እንደዚህ ሰው አይቀጣም። እና ሊያሾው ደግሞ ከመሬት ተነስታ ራሱ አታደርግም። ስታይ ያ ሰው ራሴን አጠፋለሁ ካለ በቃ እንደዚህ ከምትሆኒ እውነትም አጥፊ፣ ራስሽን አጥፊ ነው የምትለው። ያ ሰው መጀመሪያ ራሴን አጠፋለሁ ብለዋላ። ያው እሷ በቃ እንደዚህ ነው የምታወራ። ግን ሊያሾው ያደረገችው ነገር በንትን በማስረጃ የለም፣ ወሬ ነው እንጂ ያደረገችው ነገርም የለም፣ ወሬ ነው ያወራችው እንጂ። ሰው ደግሞ እዚህ ሚዲያ ላይ በቃ የሚዲያ ሰው ስትሆን ከሆነ ሰው ጋር እንደዚህ ያደርጋለሁ፣ እንደዚህ ናት፣ እንደዚህ ናት፣ ያው ወሬ ብቻ እኮ ነው፣ ስድብ ምንም አያደርግም። ያው ሁሉም ቪዲዮ ለመስራት ላይፍ ገብቶ ለማውራት ነው እንደዚህ የሚያወራ እንጂ ማንም ላይ አውርቶ ምንም አያመጣም። ሰው ግን አንድን ሰውን ቂም ካለው ከሱ እንትኑን አሰባስቦ ምክንያት አሰባስቦ አንድ ሰው ላይ ሰውን ያስነሳል። አሁን ናርዲ ሊያሾው ላይ ሰዎችን አስነሳች። የሚገርማችሁ ግን አሁን ደግሞ የምትማሩ ሰው የሆነ ግሩፕ እናንተ ላይ ሲነሳ እናንተ አትጠፉ። ሉክ አሁን የሊያሾው ዩቱብ ከስንት ነው ወደ ስንት የገባ? ከ132,000 አሁን ወደ 156,000 ምናምን እንደዛ ገብቷል። ሰው ሲነሳባችሁ የምትጠፉ ሳይሆን የሆነ እድገት ትጨምራላችሁ። እውነቴ ነው። ይሄ እኔ ከሷ ይሄንን ተምሬያለሁ። የሆነ ግሩፕ የሆነ ፓርቲ ተሰብስቦ ወደ እናንተ ቀስቱን ሲወረውር እናንተ ጋር ቀስቱ መጥቶ እናንተን አያጠፋቸውም። በቃ አያጠፋቸውም። በቃ በዚህ በኩል ደግሞ የሆነ ፓርቲ ተነስቶ እናንተን የሚደግፍ እናንተን ወደኋላ የሚያደርግ የሆነ አለ። ስለዚህ ሊያሾው አሁን ሊያሾውን የሚደግፍ በዛ ማለት ነው። ሊያሾውን የሚወድ ለሊያሾው የሚቆም በዛ። ስለዚህ ነው ዩቱባ ሪፖርት እየተደረገ ሰዎቹ ሪፖርት ነው የሚያደርጉት እንጂ ሰብስክራይብ ራሱ አላነሱትም። ዝም ብሎ ሪፖርት ነው የሚያደርጉት። ሰብስክራይቡ እንዳለ ነው። ሌሎቹ ደግሞ እሷን የሚያውቁ ሰብስክራይብ ያላደረጉ በቃ ዝም ብሎ እሷን ብቻ የሚሰሙ ግን ሰብስክራይብ ምናምን ያላደረጉ ሄዶ ሰብስክራይብ ማድረግ ጀመሩ። በቃ ላይክ ማድረግ ጀመሩ። ዩቱባ እንዳውም ወደ ላይ ተፈነጠረ። በቃ እንዳውም አሁን አይዘጋም፣ በጭራሽ አይዘጋም። ዩቱባ አይዘጋም። ለምን? ላይኩ በጣም በዝቷል። ላይኩ በቃ የሆነ ጥሩ ነገር ነው ብሎ ነው የሚያስበው። ይሄ ኮሚኒቲ ጋይድላይንስ ዩቱብን የሚቆጣጠር ህግ ብዙ ላይክ ሲያገኝ ይሄ ነገር ጥሩ ነው የምትሰራ፣ ጥሩ ነው የምታወራ፣ ስለዚህ ነው ብዙ ላይክ ብሎ ያስባል ማለት ነው። እና ስለዚህ ሊያሾው አሁንም ከነሱ ጋር ባትጣላ ለነሱ ራሱ መልስ አለመስጠት እሷን ያዋጣታል። ዝም ብላ ስራዋን መቀጠል ደግሞ እየገረመኝ ማለት ነው። ብዙ ሰዎች በፊት ቪዲዮዎቹን አይቶ
እሷ በሰው ላይ የሆነ ነገር ስታወራ እንደዚህ ትሁን እንደዚህ ትሁን እንደዚህ ትሁን ብላ ስታወራ አይቶ ዝም ያሉ አሁን ተነስቶ ሊያሾው ላይ ይሄው ከዚህ በላይ ምን አለ? ይሄው ከነፍስ በላይ ነው እንደ ዩቱባ ከሰው በላይ ነው እንደ ዩቱባ። አንድ ሰው ፊተኛ ሆኖ ሲመራ ቀላል ነው እኮ ነገር። ፊተኛ ሆኖ ሲመራ በጣም ቀላል ነው። ሌላ ሰው ግን ፊተኛ ሆኖ ማንም አይመራም። እጅ አሁን ናርዲ ፊተኛ ሆኗ ህዝቡን ባትመራ ማን ነው መጀመሪያ ተነስቶ የሚመራ? ናርዲ አሁን እንደዛ ስትል እኔ ቆማለሁ፣ ስለ ሴቶች ይከራከራለሁ፣ ለምን እንደዚህ ትላለች? በጃኒና በዋንትያ ላይ ለምን እንደዚህ አለች? እኔ ቆማለሁ፣ እኔ ይከራከራለሁ ብላ ስለመጣች ሊያን የማይወዱ ሊያን የሚያስወድቁ መጡ ተከትለው። በፊት እኮ የሉም። በፊት እኮ ምንም አልተናገሩም እኮ እነሱ። ሲጀመር ይሄ ነገር በጃኒ እና በዋንትያ ላይ ነው አይደል? ጃኒ አፍ አላት እንዴ? ይሄን ማውራት አቃታት እንዴ? ከሊያ ጋር እንደዚህ እንደዚህ ተብያለሁ እንደዚህ ሆኛለሁ ማለት ያቃታታል እንዴ? ብዙ ነገር እያደረገች ትንሽ ናት እንዴ? ዋንትያስ እንደዚህ ተበድያለሁ እንደዚህ ማለት ያቃታታል እንዴ? እነሱ እኮ ሁለቱም አልተናገሩም። ወጥቶ ራሱ ምንም አላሉ። መልስ ራሱ አልሰጡም። ስለዚህ መጀመሪያ እነሱ ከተናገሩ፣ እነሱ ተበድለናል ካሉ፣ እነሱ በቃ ለሀቅ ተብሎ ደግሞ ለእውነት ተብሎ ሰው ይነሳል። ይሄ እኮ እነሱ ዝምታ መርተዋል እኮ በቃ ላሽ ብለዋል እኮ እነሱ። ወይ በቃ መልስ መመለስ አልፈለጉም፣ ወይ ደግሞ ምንም አታመጣም ብሎ ነው፣ ወይ ደግሞ እሷን ንቆ ሊሆን ይችላል። ሰው ዝም ካለ ፈርቶ አይደለም፣ ፈርቶ ብቻ አይደለም፣ በፍርሃት ብቻ አይደለም። አንዳንድ ሰው ዝምታ መልስ ነው ብሎ፣ ዝምታ ውስጥ ብዙ መልስ አለ። ሰው ዝም ካለ በቃ መልስ አለ፣ ንቀት አለ። መልስ ካልሰጡ ንቀት ውስጡ አለ። ስለዚህ ወይ ደግሞ ከሊያ በላይ እኛ ፈመስ ነን፣ ከሷ በላይ እኛ ተሰምነት አለን። ስለዚህ እኛ ወደ ታች ወርደን ለሊያ መልስ ራሱ አንሰጥም። ምን ታመጣለች? ዝም ብላ ነው የምታወራ። ምንም የያዘችው ዶክመንትም ሆነ ቪዲዮ ምንም እጇ ላይ የለም። እውነትም ላይኖርም ይችላል። ሰው እኮ ዝም ብሎ ሰውን ያስፈራራል እኮ። ያላየ አይቻለሁ ብሎ ሰውን ያስፈራራል። አንዳንድ ሰው ያልያዘ ይዣለሁ ብሎ ራሱ ሰውን ያስፈራራል። ደግሞ ሊያሾው ትናንትና ያወራችው ውስጥ እኔ ለጃኒ ድምፅ ሆኜ አውቃለሁ፣ እኔ ለዋንትያ ድምፅ ሆኜ አውቃለሁ። እሷ ከኢቢኤስ ሊወጣ ስትል ራሱ እኔ ብዙ ድምፅ ሆኜ አውቃለሁ። እኔ ለብዙ ሴቶች ድምፅ ሆኛለሁ፣ ለቀነኒ ድምፅ ሆኛለሁ፣ በቃ ለብዙ ሰው ድምፅ ሆኛለሁ። ግን ዛሬ እኔ ከነሱ ጋር የሆነ ትንሽ ነገር ግጭት ሲገኝ ለምንድነው ሊያሾው ለሴቶች ጸረ አርጋችሁኝ የተቀበላችሁኝ? እኔ ሴት አይደለም፣ እኔ የልጅ እናት አይደለሁም ወይ አለች። እውነትም በፊት ድምፅ ሆናለች ለብዙ ሴቶች፣ ለአያን ትሆናለች፣ ለቀነኒ ሆናለች። አሁን ቅርብ ማናት እሷ ቅርብ አንገቷ እንደዚህ ያረደው ልጇ አሁን ታስሯል። ለሷ በደንብ ድምፅ ሆናለች። ለብዙ ሴቶች ድምፅ ሆናለች። ለትናንሽ የተደፈሩ የሞቱ ልጆች ድምፅ ሆናለች። ድምፅ ትሆናለች። ግን በግል ደረጃ ደግሞ ሰውና ሰው ይጣላል። በግል አሁን የጃኒና የሊያሾው የግል ነው፣ የህዝብ አይደለም። የሊያና የዋንትያ የግል ነው፣ የህዝብ አይደለም። እነሱ ሁለቱም ሴቶች ናቸው። ግን ህዝብ መነሳት ያለበት መቼ ነው? ይሄ የሁለቱ ልጆች ይሄ ጃኒና ዋንትያ ወጥተው ተበድለናል ምናምን ብሎ ወደ ህዝብ ካመጡ ህዝብ መሀል ይገባል። እነሱ ዝም ካሉ፣ እነሱ ምንም ሳይናገሩ ሲቀር ሰርድ ፐርሰን አሁን እየተነሳ ሰርድ ፐርሰን ነው፣ ሁለተኛ ወገን ተነስቶ ለዋንትያና
ምንድነው ስለ ዋንትያና ስለ ጃኒ ይመለከተናል ብሎ ተነሱባት። ምንድነው ይሄ? ምንድነው? ስለዚህ ለማንኛውም ሊያሾ አሸንፋለች ለማለት ነው። ምንም አልተበገረችም፣ ምንም አልደነገጠችም፣ ምንም አላለቀሰችም፣ ምንም ወደኋላ አላለችም። ናርዲ ቅርታ አልጠየቀችም፣ እነሱንም ቅርታ አልጠየቀችም። ጎበዝ ናት ግን ጠንካራ መሆን ነው። እንደዚህ ልፍስፍስ መሆንና ማልቀስ ምናምን ምንም አያደርግም። ጠንክሮ ወደፊት መመጣ ይምጣ ማለት እሷን የሚደግፍ አለ፣ እሷን የሚጠላ አለ። ማንኛውም ሰው ጠላትም ወዳጅም አለ። ሁሉም ሰው ጠላት ብቻ ሳይሆን ሁሉም ሰው ደግሞ ወዳጅ ብቻም አይደለም። ማንም ሰው ጠላቱ ሲነሳ ወዳጁም ይነሳል። በተቃራኒው ደግሞ ወዳጅ ራሱ ሲነሳ ጠላት ደግሞ ወዳጁን የሚመጣበት ጊዜም አለ። ይሄ ሁሉ ስላለ ግን ሰው በጎሮሮው ባይመጣ መጨረሻ ላይ ነው የሚለው ይሄ ነው። በጎሮሮው ባይመጣ ይታረማል እንጂ ሰው ጎሮሮው አይዘጋም። ጎሮሮው ተዘጋ ማለት ያ ሰው ራሱ ምን ይታረማል ታዲያ? ሞተ ማለት ነው እንዴ? ስለዚህ ናርዲ አሁን ተሸንፋለች።